አንድ ጠዋት ከእንቅልፍ ትነሳለህ፣ ነገር ግን ቤትህ በፍጹም ጸጥታ ተውጦ ታገኘዋለህ። ቤተሰቦች የሉም፣ ጎረቤቶችም የሉም። በውጭ የመኪና ድምፅ አይሰማም። መንገዶቹ ባዶ ናቸው። መኪኖች በመንገድ ላይ ተትተው ቀርተዋል። ወፎችና ሌሎች የዱር እንስሳት ግን ምንም እንዳልተፈጠረ በየቦታው ይንቀሳቀሳሉ። በዚህ ጊዜ አንድ አስፈሪ ጥያቄ በአእምሮ ይመጣል። ምናልባት በምድር ላይ የቀረኸው የመጨረሻው ሰው አንተ ብቻ ትሆን? በምድር ላይ የመጨረሻው ሰው ብትሆን እንዴት ትተርፋለህ? ገዳይ ቫይረስ፣ የውጭ ፕላኔት ፍጥረታት፣ የዞምቢ አፖካሊፕስ ወይም በሌላ አስከፊ ክስተት ምክንያት የሰው ልጅ በሙሉ ጠፋ እንበል። አንተ ብቻ ግን ተርፈሃል። ይህ ቢከሰት ረጅም ጊዜ ለመኖር ምን ማድረግ ይኖርብሃል? የትስ መኖር ይሻላል? ከተማ ውስጥስ መቆየት ለምን መጥፎ ሐሳብ ሊሆን ይችላል? እስኪ የምታደርጋቸውን ነገሮች ከመጀመሪያው ጀምሬ ላሳየ። መጀመሪያ የምታደርገው ነገር ደህንነት ያለው መጠለያ መፈለግ ነው። በአሁኑ ቤት መቆየት ትችላለህ፣ ግን የሰው ልጅ በሙሉ ከጠፋ በኋላ በፈለግከው ቤት ውስጥ መኖር ትችላለህ። ነገር ግን ቶሎ ብለህ አንድ ቦታ ላይ አትቀመጥ። በአዲሱ ዓለም ሊፈጠሩ ከሚችሉ አዳዲስ አደጋዎች የሚጠብቅ ቦታ መምረጥ ይኖርብሃል። መጀመሪያ ላይ ከተማ ውስጥ መኖር ጥሩ ምርጫ ሊመስል ይችላል፣ ምክንያቱም በአቅራቢያ ብዙ ሱቆች፣ ምግብ፣ ውሃና የሚያስፈልጉ ዕቃዎች ይኖራሉ። ግን ጊዜ እየገፋ ሲሄድ ከተማዎቹ መፍረስ ይጀምራሉ። ትክክለኛ ጥገና ስለማይደረግላቸውም ሕንፃዎች ይበላሻሉ፣ መንገዶችን መሰነጣጠቅ ይጀምራሉ፣ በውሃም ይሞላሉ ወይም በእጽዋት ይወረሳሉ። በ20 ዓመታት ውስጥ ብዙ መንገዶች በመኪና ለመጓዝ አደገኛ ሊሆኑ ይችላሉ። ስለዚህ በጣም ጥሩ የመጠለያ ቦታ ኮረብታ ላይ ያለ ቤት ሊሆን ይችላል። ከፍታ ላይ ስለምትሆንም በዙሪያ ያለውን አካባቢ በሩቅ ማየት ትችላለህ። ከጎርፍም የበለጠ ትጠበቃለህ። ነገር ግን ከከተማ መራቅም አዲስ አደጋ ይዞ ይመጣል። አዳዲስ ጎረቤቶች ይኖሩሃል፣ እነሱም የዱር እንስሳት ናቸው። ስለዚህ ጥሩ አጥር ያለው ቤት ፈልግ። አጥሩ እነዚህ እንስሳትን ወደ ቤት እንዳይገቡ ሊረዳ ይችላል። እንዲሁም ከአደገኛ እንስሳት ራስን ለመጠበቅ የሚረዳህን መሳሪያ ማግኘት ይኖርብሃል። ምክንያቱም አንተም ሆንክ እንስሳቱ ምግብ ለማግኘት ትታገላላችሁ። በመጀመሪያ የምግብ መደብሮች ምርጥ አማራጭ ይሆናሉ። በዚያ ብዙ ምግብ ማግኘት ትችላለህ። ግን ኤሌክትሪክ ከሌለ ማቀዝቀዣዎች መስራት ያቆማሉ። አብዛኛዎቹ በማቀዝቀዣ ውስጥ የሚቆዩ ምግቦችም በ4 ሰዓታት ውስጥ መበላሸት ይጀምራሉ። ስለዚህ ትኩስ ስጋንና አትክልትን በጥሩ ሁኔታ እየተመገብክ ተደሰት። ምናልባትም እነዚህን ነገሮች የምትመገበው ለመጨረሻ ጊዜ ሊሆን ይችላል። ከዚያም የታሸጉ ምግቦችን በብዛት ሰብስብ። እነዚህ እስከ 5 ዓመት ድረስ ለመመገብ ደህንነታቸው የተጠበቀ ነው። የታሸገ ውሃም በብዛት ሰብስብ፣ ምክንያቱም ኤሌክትሪክንና የውሃ ማስተላለፊያ ጣቢያዎችን የሚያስተዳድሩ ሰዎች ከሌሉ ከቧንቧ ውሃ ማግኘት አትችልም። ነገር ግን ወደ አዲሱ ቤት ስትገባ ሌላ አስቸጋሪ እውነታ ይገጥመሃል። ብቻም መኖር። የመጨረሻ ሰው ሆኖ መኖር ለስጋ ብቻ ከባድ አይሆንም፣ ለአእምሮህና ለስሜትም እጅግ ከባድ ይሆናል። አዲሱን እውነታ መቀበልና ከሱ ጋር መኖርም መማር ይኖርብሃል። የምትወዳቸውን ሰዎች ሁሉ በማጣት ለማዘን ለራስህ ጊዜ ስጥ። ስሜትን ለመደበቅ አትሞክር። የሚሰማን ስሜት ተቀበልና በቀስታ ለመሻገር ሞክር። የሚደግፍ ሰው ስለሌለ ይህ በጣም ከባድ ይሆናል፣ ግን ራስን ለመርዳት የምታደርጋቸው ነገሮች አሉ። አዲስ ስራ ጀምር፣ አዲስ ነገር ተማር፣ የዕለት ተዕለት ልምድ ወይም ሰሌዳ አዘጋጅ። እነዚህ ሁሉ ሐዘንህን ለመቋቋም ሊረዱ ይችላሉ። ብቸኝነት ወይም ድብርት ከተሰማ ደግሞ የቤት እንስሳ ማሳደግ ሊረዳ ይችላል። በዓለም ላይ ሰዎች ሁሉ ቢጠፉም ከአንድ ታማኝ እንስሳ ጋር አብሮ መኖር እንደ አንድ አይነት የጓደኝነት ስሜት ሊሰጥ ይችላል። በመጨረሻ የሰበሰብከው ምግብና ውሃ ያልቃል። ነዳጅም ከ2 ዓመት ያህል በኋላ ጥራቱን ሊያጣ ይችላል። ስለዚህ በራስ የምትችልበት ዘላቂ የኑሮ ስርዓትን መማር ይኖርብሃል። ከእንግዲህ ጎግልን መጠቀም ስለማትችል ቤተ መጻሕፍት ሂድ። ለመትረፍ የሚረዱህን መጻሕፍትን ፈልግ። እርሻን መስራት፣ እንስሳትን ማደን፣ በተፈጥሮ ውስጥ የሚገኙ ምግቦችን መለየትና ምግብን ለረጅም ጊዜ ማቆየትን ተማር። ግን እርሻን ማልማት ካከማቸው ውሃ ውስጥ ብዙውን ሊወስድ ይችላል። ስለዚህ የተፈጥሮ ውሃ ምንጮችን መፈለግና ያገኘውን ውሃ በአስተማማኝ መንገድ ማጣራት መማር በጣም አስፈላጊ ይሆናል። በዚህ ሁኔታ መትረፍ በራሱ እጅግ ከባድ ነው። ነገር ግን እያለፉ በሚሄዱት ዓመታት አእምሮህን እንዳትስት ማድረግ የበለጠ ከባድ ሊሆን ይችላል። የቤት እንስሳ ቢኖርህም ከሰዎች ጋር ለረጅም ጊዜ መነጋገር አትችልም። የሰው ልጅ ከፍጥረቱ ማህበራዊ ፍጡር ነው። ስልጣኔያችንም በሺዎች ዓመታት የትብብር የመግባባትና የመረዳዳት ውጤት ነው። ስለዚህ በዙሪያ ባሉ ሰዎች ትንሽ በተበሳጨ ቁጥር
እነሱ ካንተ ጋር መኖራቸውን አትርሳ። ምክንያቱም ከሰዎች ጋር መኖር አንዳንድ ጊዜ አድካሚ ቢሆንም ከሰው ልጆች በሙሉ ብቻህን መቅረት ከዚህ በላይ አስፈሪ ነው። ማህበራዊ መገለልና ብቸኝነትን በጤና ላይ ከምታስበው በላይ ከባድ ተጽዕኖ ሊያሳድሩ ይችላሉ። ስለዚህ በምድር ላይ የመጨረሻው ሰው መሆን የሚያስፈልገው ምግብና ውሃ ብቻ አይደለም፣ አካልህን ብቻ ሳይሆን አይምሮህንም ማዳን ይኖርብሃል።